ስሟ ኩርፎ ነው። ያኔ 8000 ብር ስገዛ አጭር ስለሆነች ኩርፎ አልኳት። ለእንስሳት እርባታ አዲስ አይደሉም። ከብት እያረቡ ወተት እየጠጡ ኖረዋል። ይህ ወይዘሮ አሻ አሊ በሚኖሩባት ባርሲ ዞኗ ሸነንኮል ወረዳ የሀገሬው ልማድ ነው። ከሰሞኑ ግን አዲስ ነገር ገጠማቸው። ኩርፎ የሚሏት ላማቸው እርጉዝ ነበረች። ወተቷን እየጠበቁ ነው። ኩርፎ ድንገት ምጥ አጣደፋት። ሁኔታው ከዚህ ቀደም እንደሚያውቁት አልሆነም። አይናቸውን ለማመን ተቸገሩ። በዕለቱ መጀመሪያ አንዱን ጥጃ ወለደች። ቀጥሎ ሁለተኛውን ተገላገለች። ከዛ ሶስተኛው ሲመጣ ሳይ በጣም ነበር የደነገጥኩት። ስረጋጋ ጊዜ የፈጣሪ ስራ ድንቅ ነው ብዬ አመሰገንኩ። ላሞች ከአንድ ጥጃ በላይ በአንድ ጊዜ ሲወልዱ መመልከት የተለመደ አይደለም። እንዲህ ያለው አጋጣሚ ከ100,000 ወሊዶች መካከል በአንዱ ላይ ብቻ እንደሚስተዋል ሳይንሳዊ መረጃዎች ያመለክታሉ። የአርሲ ዞን ግብርና ልማት ጽሕፈት ቤት የዝርያ ማሻሻል የሥራ ሂደት ባለቤቱ ዳዲ ደገፋ እንደሚሉት የኩርፎ ደግሞ ሌላም ልዩ ነገር አለው። በአንድ ጊዜ 2 አይነት አፈጣጠሮችን በሆዷ አስተናግዳ ነው 3 ለመውለድ የበቃችው። 3 ጥጆች ናቸው በአንድ ጊዜ የተወለዱት። 2 ኮርማና 1 ሴት ግደር ነው የተፈጠረው። አሁን ይሄ 2 ነገሮችን ነው አንድ ጊዜ የያዘው። አንደኛው 1 ግደርና 2 ኮርማዎች በተለያየ አይነት ነው የተፈጠሩት። 2 ኮርማዎች አንዷ እንቁላል ናት ለሁለት የተከፈለችው። ኦቫሪ ይባላል። እንቁላል ተፈጥሮ በስሎ ወደ ፈርቲላይዜሽን ወይ ደግሞ ህይወት ወደሚፈጠርበት ሁኔታ የሚሄድበት ቦታ ላይ እዛ ቦታ የሄደው 2 አይነት ነው። አንደኛው ግደሯ ራሷን ችላ ከአንድ ኦቫሪ ወደ እንቁላል ተመርቶ ወደ ህይወት ወደሚፈጠርበት ቦታ ሄደች ማለት ነው። 2 ኮርማዎች ደግሞ አንዷ እንቁላል ለሁለት ተከፍላ 2 ኮርማዎች ተፈጥሯል ማለት ነው። ስለዚህ 2 አይነት አፈጣጠር ነው በአንድ ጊዜ ላማ ያስተናገደችው ለማለት እንችላለን ማለት ነው። 3ቱም ጥጆች በጥሩ ጤንነት ላይ እንደሚገኙ ከስፍራው ያገኘነው መረጃ ያሳያል። እናቲቱ ኩርፎም ተገቢው ክትትል እየተደረገላት ነው ተብሏል። ከገበያው መሃል አይናቸውን የጣሉባት አሳዳሪዋ ወይዘሮ አሻ አሊ ባላሰቡት መንገድ እድል ወደ ጎጇቸው ሰተት ብላ ገብታለች። በአንድ ጊዜ 3 ጥጆችን ባስታቀፈቻቸው ገደኛ ላም ደስተኛ ናቸው። የደስታ እንባ ይተናነቃቸዋል። አጋጣሚውንም የፈጣሪ ተአምር ይሉታል። ምንም አይነት የተለየ እንክብካቤ አድርገንላት አይደለም። ከዚህ በፊት 2 ወልዳለች፣ አሁን ደግሞ 3 ወለደች። በቃ ይሄ የፈጣሪ ተአምር ነው። ለሱ ምስጋና ይገባዋል። ትንግርተኛዋ ላም ኩርፎ በ2 ዙር እርግዝና ብቻ 5 ወልዳለች። አሳዳሪዋንም በጥጆች ማንበሽበሿን ቀጥላበታለች።